ደህና ዋላችሁ። ሰው የብሩ መጨረሻ እያላችሁኝ ነበረ። ቬሮኒካ ስቶሪ አረገች ትላንትና አይጀበት ከነ ጫማ የቤተኛው አዲሱ ሊለሷ እንዴ በጣም ያበዛሽው። ቶሎ ቪዲዮ ፖስት ታደርግልኝ እንዴ ይለኛ ምን ሆነሽ ነው? ቶሎ ፖስት አድርግልኝ ስራሽን። እንደኛ እኮ ካንቺ ለመማር አንቺ የደረስሽ ቦታ ለመድረስ እኮ እየተጋጋጡ ነው። ቬሮኒካ በእግዚአብሔር እንዴ በህይወቴን እኮ አመሰቃቀልሽ። አረቴ አገኘኝ እኔ እናቴ ደንቦሽ እግዚአብሔር ነረተ እኔ ማልቀስ አለብኝ ማርያም ቬሮኒካን ለማግኘት يعني فكرة هاي ندير تعال شوي ካላገኘሁሽ ብለሽ ነው ተገናኘን። ራሷ ነች። አይ እኔ ቬሮኒካ መንታ እህት ነኝ። መንታዋ ነኝ። እንዴት ነሽ? ወይ እግዚአብሔር እንደዚህ ይሆናል ብዬ አይደለም የመጣሁት። እራስሽ ነሽ? እኔ ማን ነኝ? እኔ አውቄ ነው ቬሮኒካ ሞኒካ ያኔ ፍቅር እንዴት ነሽ? አመሰግናለሁ አክብረሽን ስላገኘሽኝ። ከሰው እኩል ኖ እንዴ በስመ አብ ወወልድ ወመንፈስ ቅዱስ እናቴ ደግሞ በጣም ጎበዝ ልጅ ነች። በጣም ጀግና ማርያምን በጣም ጀግና ነች። ታውቂያለሽ አይደል? የሚባልክ ተይተይባናለሽ ማርያም ረፊናት በእናትሽ ወጥቻለሁ። በጣም አመሰግናለሁ። እግዚአብሔር አክብርልኝ። ከሰው ቆጥረሽ ኖ ለዛት እንዴ በእመቤቴ ከሰው የምን ከሰው ወጣር ነው? በስመ አብ አመሰግናለሁ በጣም ገሪ ፍቅር እንደ አንቺ እኮ ጀግና ሴት ነሽ። አሁን በራስሽ እየሰራሽ ነው አይደል? የምትሸጪው ምንድን ነበር? የሆነ የውፍረት የማኔ ማርና ሺቲ ሺቲ ትሸጣለች። ጋይስ ከሷ ግዙ። ሺቲ ትሸጣለች። የሚያወፍር ማር ትሰጪኛለሽ። አንድ ቀጫጫ ጓደኛ አለችኝ። ትሰጪኛለሽ። ወስዳለሁ። በጣም ያክብርልኝ። እውነት አላመንኩትም ውስጤ እግዚአብሔርን እንደዚህ ወራለሁ ብዬ አልጠብኩም። ስቄ ምናምን የመሰለኝ ግን በጣም ነው አክብረሽኝ ስላገኘሽኝ። አሁን ማሂ ታታስተች ጥፍርሽን ቃል ገብተዋል። መቼ ትምጣ? ደስ ያለሽ ተሳክቶሻል። መተሽ ቆንጆ አርገው አርገው ይሰራል የመሰለኝ ወርቅ እጅ አሁን ተመለሰች። ከዛ ክሊፕ ላይ ደግሞ ከፈለሽ አፈጥሻለሁ። በደስ ስል በቃ ያለንቅልፍ ታኛው መዳኔ ያለ በስማም ጨረስኳቸው ወንድሞቼ። ሲጀምር በቃ ደህና ደሩ ወይም ክሊፕ ላይ በእውነት አሳጥሻለሁ። አረ እንደሱ ለመዳኔ ለምት ያጋጉ ለታርጊኝ በደስታ እኔ እንዲህ ማልችልም። እንዲህ የሚውሷባት መጣው ዛሬ ፌንት ነው የምናቅለው። እግዚአብሔር ቤት የምትመጪ ሊመስል በአናቴ ተተክዬ ነው የመጣሁት። ሀገር ሰላጣና ሀገር ጎመን ገዝታለች። በዚህ ማላቆ ነው ወንድሞቼ ራሳቸው ነው የሚያጠፉት። ቤቱ ጸርቷል ዛሬ። ወይኔ ደስ ሲል ክሊፕ ላይ ሰራሽ። አሁን ቪዲዮ እንስራ ለቲክቶክ እየዘፈንን ይፈለግሽ ዛ አረ እንደ ባንቺ ቢሆን ደግሞ አይ በሌላ ሰው አንቺ የምትወዱ ዘፋኝ ለትሻልሽ እንዴ? እንዴ ማሻአላ እኔ ከፋስተኝም ድንገት እንኳን ልራስሽ ስለምትችይ ማርያምን የምር እንዳትተኝሽ ይጀምር ክሊፕ ውስጥ ይቀርብ ያምን መተኛት ነው። ማርያምን ደስ ይለኛል። እግዚአብሔርን ወይ በጣም ደስተኛነት የተሰማኝ ወይ ዛሬ አልተኛም። እንዴ ቁጭ ብለን ነው የምናድራት። በቃ ተፋጣ እግዚአብሔር ወዳቻለሁ። ትችያለሽ። ደህና ዋላችሁ። ሰው የብሩ መጨረሻ እያላችሁኝ ነበረ። የብሩ መጨረሻ ለሁለት ሲንግል ማምና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮሜንት ላይም ለእናታችን ይሰጥ ለቤዚ ይሰጥ እያላችሁኝ ነበረ።
እኔና ቤዚ ደግሞ አንድ ፊልም ሆፕፉሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ። ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። በጣም 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 ብዙ ብር ነው የሚያስፈልጋት እና አርቲስት የህዝብ ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችም ድርጅቶችም አግዟትና ህልሟን እናሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ እፍስ ማድረግ ነበር የፈለኩት፣ ግን በጣም ብዙ ሰው እየጠየቀኝ ነበረ እና በቃ ቴንኪው ደህና ዋሉ እና የዓለም ዋንጫ እየደረሰ ነው። ደግም እንዴ